በኤቪደንስ መጣላችኋል ኤርትራ ላይ ቦርጫ ወጣ ሰው ወንጀል አይደለም ኤርትራ ውስጥ 2 ቀን ሰክረ ከተንገዳገድክ ብሩን ከታ መጣ ተብላ ትጠየቅም ኤርትራ ላይ በሬ አርደ ድግስ ትደግሳለ አንድ በሬ ከተገዛ ሙሉ ኤርትራ ነው የሚዞረው ይሄው በሬውን ያሳያል ሌላ ደጋሽ ደግሞ በሬው እንደገና ፎቶ ይነሳበታል ያቺ በሬ ሾኮና አውጥታ ወይ ቤተ መንግስት መሬት ታርሳለች እንደገና $100 ስትልክ $7 ራሱ መንግስት ነው የሚቆርጥበት $7 I know you well ሁለት ቢራ ስትጠጡ ኢትዮጵያኖች ነው ናላ ስታዞሩ የምትውሉት እየየ በትራማ ብዛት አይምሯችሁ ትክክል አይደለም ገባሽ እንደናንተ አይነቶቹ ናቸው እንደነሞኪኒካ አይነቶቹ ይሄ ማከብራቸው እዚህ ነገ ያሉትን አይደለም አሁን ሄሎ ብዬ ብጠራ ቴሌፎን ቁጥር ያለው የዚህ ሀገር የኤርትራኖች ናቸው ስድብ ሳይሆን ፖለቲካ ይገባቸው ገባችሁ ዛሴት ዶክተር ዝም ብላችሁ እሺ ፋስ እንኳን መፍሳት የሚናፍቃችሁ ሰዎች ናችሁ እኮ ፋስ ለመፍሳት መብላት ያስፈልጋል ፋስ ብርቅ የሆነበት ሀገር ነው እኮ ኤርትራ ማለት ዶክተር አቢ ያኔ ኤርትራ በሚመላለስበት ሰዓት የማይፈልጋቸው ሙሉ ሱፎች ለኢሳያስ ሲያቀብለው ነበር አሁን ዶክተር አቢ ሲጣላ ሱፍ ራሱ ጠሮበት የተቀደደውን እየሰፋ እየለበሰላችሁ ነው ምክንያቱም የሚሰራ መንግስት ሳይሆን ምቀኛ መንግስት ነው ሀገራችሁ ያለው እከካ እንደናንተ በአሉባልታ ሆዱ የጦለገ መንግስት ነው ያላችሁ እናንተ ስራ ላይ አይደላችሁ ወሬ ላይ ምቀኝነት ላይ ነላችሁ ሞሶሎኒ አጭሶ የጣላትን ሲጋራ ከጎዳና ላይ ሄዱና አጽዱ መጀመሪያ don't talk with Ethiopian okay እኛ ኢትዮጵያኖች የድል ቀን እንጂ የነጻነት ቀን የለንም እሺ ሰማአንዶ ማሪ ሰማአንዶ ሚኪ ሰማአንዶ ሞኒካ እኛ ኢትዮጵያኖች የድል ቀን እንጂ የነጻነት ቀን የለንም ነጻነትና ድል መሃል ያለው ልዩነት ደውሉና ጠይቁ እዚህ ምሁር ኤርትራኖች አሉ እነሱን ጠይቁ ስድብ ሳይሆን ፖለቲካ የሚያውቁዋል ገባችሁ ያ ልንገራችሁ በዛኛው ዘመን እንግሊዝና አሜሪካ ዓለምን የናጠች በመትገዛ ሰዓት ኢትዮጵያ በዛ ዘመን እናንተን ገስታ የኢትዮጵያ ባሪያ ነበራችሁ ገባችሁ ነጻነት የወጣችሁት ከኢትዮጵያኖች ስር ነው I proud my country ገብቷችኋል በዛ ዘመን ጥቁር የሚገዛበት ዘመን ላይ ኢትዮጵያም የምትገዛት ሀገር ነበረች ከዛ ውስጥ አንዷ እናንተ ነበራችሁ we have የድል ቀን not የባሪያ ነጻነት ቀን we have big difference okay ልክን ወቅ የማንም ልቅምቃም የሰው ልካታውቅ ና ከኔ ጋር ከኤቪደንስ ጋራ ቂጥሽ እንደዚህ አርገ ቂጤሉ ያለውን ካካው ምን ተሰራላችሁ ስራላችሁ መንገድ እንስራትሉ ቤት እንስራትሉ ቁጭ ብላችሁ የኢትዮጵያኖችን ቶፒክና ምናምን ቁጭ ብላችሁ ዜና ስሙ ዜና ቢከፈት የኢትዮጵያን ለምከፍቱት እዚህ ናችኋለሁ ፊልም ብትከፍቱ ኢትዮጵያኖችን ነው የምትከፍቱት ዜና ብትከፍቱ የኢትዮጵያን ሙቪ የኢትዮጵያ ነው that means የኛ ቂጥ አጣቢዎች ናችሁ ዘንድሮ የገዛችሁን አረሳችሁ ለዛ የኔ ቂጥ መቆሸሹና ለመቆሸሹን ቼክ አርጋችሁ ትነግሩኛላችሁ that's it you hear me ገባችሁ ያ እንደዚህ ያረጋሃለሁ አንድ ነገር ልንገር ያይነ ከለር አላማረኝም ተብሎ ከኤርትራ የሚመለስ ዜጋ የለኝም ኢትዮጵያዊ የለኝም እሺ ያ ቲንክ ቱ ለኛ አፍን ስትከፍት የምትዘራውን ያሰብክበት እሺ ያ እያሰብክበት በኔ ሰበብ ኦሮሞ ልሰርብ ትችላለህ አማራን ትሰድባለህ እኔ እነዚህ የምትላቸው ዘሮች አንዱም እኔን አይደሉም ልንገራችሁ ወላ ኦሮሞ ወላ አማራ እኔ የማንም አይደለም የምነግር ነገር ግን ለምታረጉት እንቅስቃሴ እኔ ታርጌት ውስጥ አስገባችኋለሁ ገብቷል እዚህ ያሉ ስንት እርዳታ የሚፈልጉትን ኢትዮጵያ ቤተሰቦቻቸው የሚቸግሩትን ኤርትራዊ ጓደኞቼ ኢንተርቪው አርግላለሁ ፊታቸው ሳይታይ እሺ እናንተ በመታረጉት ነገር ማለት ነው
ቢያምናችሁ ኖሮ ያኔ ዳልቻ እንደዛ ሲናገር እኔ ነበርኩ ዳልቻ ላይ እርምጃ እንዲወሰድ ለምድረ ካድሬውላ ጉዳይ ሳስተላልፍ የነበረው። ገባችሁ? እንደናንተ ደደብ አይደለንማ። እኛ ፎከስ የምናደርገው አጀንዳ ላይና ህግ መብትም ላይ ነው። መብት አታውቁ። እየታሻችሁ የትራማ በሽተኞች ናችሁ። እያንዳንዳችሁ በመታሰርና በውትድርና እየተባልክ ናላ የዞሯችሁ ናችሁ። ገባችሁ? ያ ለዛ አንድ ነገር ብትሉ እንገላለን እንወያያለን። ማሪ መጀመሪያ ጥርስን ፋቅ። አንተ ልጋጋም ጨምዳዳ ቆሻሻ። ኮንፊደንስ ቢኖራችሁ የሌላችሁ ማንነት ሰው እንደዚህ ብሎ ሲያሞግሳችሁ እኛ እንደዚህ አይደለንም ብላችሁ እዛው ላለመኖር ትጠነቀቁ ነበር። ግን የሌለው ማንነት ሰው ሲያሞግሳችሁ ወይም ደግሞ ቆንጆ ምናምን ሲላችሁ የእውነት መስላችሁ እዛ ባኞ ውስጥ ተዘብዝፋችሁ ትቀመጣላችሁ። ያ ኮንፊደንስ ያለው ሰው አይ ላቭ ዩ እንኳን ሲባል ለምንድነው ያፈቀርከኝ ተብሎ ጥያቄ ይጠይቃል። ዝም ብሎ ሻምፓኝ አይበትንም። እሺ ያ we Ethiopian like this ገባችሁ? ዛሴት ያ you hear me አይደል? ያ ልቃሚ ሞኒካ የምትባየው እዚህ ያንቺ ተቃዋሚ የኤርትራ የኢሳያስ ተቃዋሚ እንዴት ሙድ እንደሚይዙብሽ ብታውቂ። የድል ቀን ነው የነጻነትን ቀን አከብራለሁ ብለሽ ተደብቀሽ አየር ተሳፍራይ ስትሄጂ እዚህ የተረጎሙልኝ ስንስቅብሽ ነበር። እንዴት እንደሚጠሉሽ ብታይ። ካንቺ እኔን እንዴት እንደሚወዱኝ። እኔ እዚህ የኤርትራ ቤተክርስቲያን አለ። የኢሳያስ ደጋፊ ቤተክርስቲያኑ ሊረከብ ረብሻ ሲያረግ ተቃዋሚዎቹ ቮት አሰባስበው ቤተክርስቲያኑ ወደ እነሱ አዞሩ። ቮት ያሰባስቡ ፐርሰናል ነምበርን የሁለት ሰው የኔና የልጄ ቤተክርስቲያኑን ለማዳን እኔ ነኝ የሰጠሁት። ገብቶሻል? የኤርትራ የኢሳያስ ተቃዋሚ ግሩፖች ወይም ደግሞ የኢሳያስ ተቃዋሚ የነሱ የቤተክርስቲያን አባል ነኝ እኔ። ገብቶሻል? እኔ እነሱ አባል ቤተክርስቲያኑን ለማዳን ስል የልጄና የኔን ፐርሰናል ነምበር የሰጧቸው እኔ ነኝ። ገብቶሻል? ያ እንዴት እንደሚጠሉሽ ብታውቂ። ድፍድፋ ሙላ ልቃል ይሄኔ ሞሶሎኒ ጥሎ የሄደው ሲጋራ ጋዛጋ ቤት አላት እያሉ እንዴት እንደሚስቁብሽ። you talk about me የእውነት ያለሽ ኮተታም ንፍጣ እከካ ፖለቲካና ስድብ ለይተሽ ወቂ። እኔ በፖለቲካ ነኝ ቻሌንጅ አድርጊ ነይ እንገላለን ምናምን በውስጥ እናውራ። ምን ነው የምታወራው? ሪፖርት እናደርጋለን ነው ቲክቶክ። እኔ 10 ዩቲዩብ ያጣው ሰው ነኝ። ስመጣ እዛው ጋር ነኝ ያለሁት ሁሉ ቀን። የጀመርኩትን ቶፒክ ላይ ነው የምቀጥለው በአንድ ሰብስ